ስሜ አርሴማ ገብረ እግዚአብሔር ይባላል። የመጣሁት ስሜ ኢክራም ካሚል ይባላል። የለም ትምህርት ቤት የ10ኛ ክፍል ተማሪ ሲሆን በዚህ ስልጠና ላይ እነዚህ 6 ሳምንታቶች ከነዚህ ሰዎች ጋር ሰልጥኛለሁ እና በእነዚህ በነበሩን ጊዜያቶች ደግሞ በጣም ደስ የሚል ነበረ። ስለዚህ ፕሮግራም ሰምቼ የመጣሁት መጀመሪያ እዚህ ትምህርት ቤት ውስጥ ሌላ የሚሰጠን ኮርስ ነበርና እሱን ኮርስ ለመውሰድ በመጣሁበት ሰዓት ላይ ገብቼ አንድ ቀን ያየሁት። ከዛም በኋላ እነሱ የነበራቸው ኢንተራክሽን የሆነ ደስ የሚል ነገር ነበራቸው። አቀባበላቸው ምናምን ነገር በጣም ደስ የሚል ስለነበረ ለቀጣይ ሳምንታቶችም እንድማር አድርጎኛል ወይም ደግሞ እንድመጣ አደረገኝ። ከዛም በኋላም ደግሞ የነበረን ሁኔታ ደስ የሚል ስለነበረ ሙሉ ኮርሱን እንድጨርሰው አድርጎኛል ማለት ነው። በዚህ ኮርስ ላይም በጣም ብዙ ነገሮችን ተምሬያለሁ። ለምሳሌ ታይም እንዴት ማኔጅ ማድረግ እንዳለብን፣ በተጨማሪም ደግሞ ስለ ሊደርሺፕ፣ ስለ አካዳሚክ ኮሚኒኬሽን ስኪላችን ምናምን ነገር በጣም ብዙ ነገሮችን ተምሬያለሁ። በተጨማሪም ደግሞ ኮንፊደንስ እንዲኖረኝ አድርጎኛል። በደንብ ኮሚኒኬሽን የተስተካከለና ጥሩ እንዲሆን አድርጎኛል። ስለ ሊደርሺፕ የነበረኝን አመለካከት መጀመሪያ ላይ የነበረኝ የሆነ ትልቅ ቦታ ላይ ያሉ ሰዎች የነበሩበትን ምናምን ነገር ነበርና ስለሱ ያለኝ አመለካከት ሊደርሺፕ የሚጀምረው ራሳችንን ከመምራት እንደሆነ በጣም ብዙ ነገሮችን ያስተማረኝ ሴሽን ነበረ እና ደግሞ በተጨማሪም አካዳሚካችን ወይም ደግሞ በትምህርት ላይ ምን አይነት ሁኔታ ላይ መሆን እንዳለብን፣ እንዴት መሆን እንዳለብን፣ የደረጃ ተማሪ መሆን እንደሚቻልም እና በጣም ብዙ ነገሮችን ያየሁበት ሁኔታ ነበረ። ሌሎችም ኮቺንግ ሴሽኖች ነበሩ። ኮቺንግ ላይ ደግሞ ቤቲ ነበረች የኛ ኮች። በጣም ደስ የምትል ሰው ናት። በጣም ብዙ ደስ የሚሉ ነገሮችን ነግራናለች። በተጨማሪም ደግሞ እንደ ታላቅ እህት ሆና መክራናለች። እንደ እህት ሆና አናግራናለች። በጣም ብዙ ማውራት የምንፈልጋቸውን ነገሮችም እንድናወራ በጣም ብዙ ነገሮችን ምክር ለግሳናለች። ከሷም ኤክስፒሪየንስ የነበራትን ነገሮች ሼር ከማድረግ አንፃር እና በዚህ ፕሮግራም ላይ ከነበሩት ሰዎች ጋር በጣም ጥሩ ደስ የሚል ሁኔታ ላይ ነበርን። ምክንያቱም ሰዎቹ በጣም ትሁት ናቸው። በጣም ደስ የሚል ባህሪ ነው ያላቸው። ከነሱ ጋር ጥሩ የሆነ ሪሌሽንሺፕ ነበረን። በተጨማሪም በዚህ ፕሮግራም ላይ ከነበሩት ተማሪዎች ጋር የማናውቃቸውም ተማሪዎች ትምህርት ቤታችን ላይ ነበሩ። ከነሱ ጋር እንድንተዋወቅ በደንብ ደግሞ እንድናወራ ኮሚኒኬት እንድናረግ በደንብ ብዙ ነገሮችን ሼር እንድንደራረግ አድርጎናልና በጣም ነው የምናመሰግነው። ሰዎቹንም በጣም አድርገን እናመሰግናለን።